ካነን 5ቲ ማርክ 4 ወይም ካነን አር ከመግዛታችሁ በፊት እነዚህን ልዩነቶች ወቁ። አር ካሜራ 5ቲ ከወጣ ከሁለት ዓመት በኋላ ነው የተለቀቀው። ታዲያ ሁለቱም 30.4 ሜጋፒክሰል ሴንሰር ይኖራቸው እንጂ ስራ ላይ ሲውሉ ይለያያሉ። ስቱዲዮ ውስጥና በቪዲዮ ስራ ካነን አር ያሸንፋል። በ5655 ኤኤፍ ፖይንትስ እና በአይ ዲቴክሽን አማካኝነት ፎቶዎቻችሁ ሁሌም ሻርፕ ናቸው። በቪዲዮም ሲሎግ ስላለው ለከለር ግሬዲንግ ይመቻል። ከባባድ የሆኑ እንደ ዙም ሌንሶችን የምታዘወትሩ ከሆነ 5ዲ ማርክ 4 ይመረጣል። ይህም የሆነው ደግሞ ማርክ 4 ሰፋ ያለና ከበድ ያለ ቢልድ ስላለው በተለይ ክብደት ያላቸውን ሌንሶች እንዲችል ተደርጎ ስለሆነ የተመረጠው። በአንጻሩ ደግሞ ካነን አር አነስተኛና ቀለል ያለ ካሜራ ስለሆነ ትልልቅ ፕሮፌሽናል ሌንሶችን ስትጠቀሙ የፊት ለፊት ክብደት ስለሚኖረው ለባላንስ ያስቸግራል። በዝቅተኛ ብርሃን ወይም ሎ ላይት ጊዜ አር ካሜራ እስከ -6 ኢቪ ድረስ ፎከስ በማድረግ ይበልጣል። ለሰርግና ለውጪ ስራ ግን 5ዲ ማርክ 4 አስተማማኝ ነው። ምክንያቱ ደግሞ ባካፕ እንዳያሳስባችሁ ሁለት የካርድ ስሎት ስላለውና ከ900 በላይ ፎቶዎችን ማስነሳት ስለሚያስችል ነው። ዌዘር ሲሊንግ አወቃቀሩም በጣም ጠንካራ ነው። እዚህ ጋር ምናልባት አር የሚበልጥበት ብቸኛው ነገር ካሜራ ሲጠፋ ሸተሩን ስለሚዘጋው ውጪ ላይ ሌንስ ስትቀይሩ ሴንሰሩ ከአቧራ ይከላከላል። ይህን ፊቸር ግን ማርክ 4 ላይ አታገኙትም። በእነዚህ ምክንያቶች ነው ሀገር ውስጥም ሆነ ከሀገር ውጪ ካነን አር ከገዙ በኋላ ትልልቅ የውጪ ስራዎችን ማዘውተር ሲጀምሩ ካነን 5ዲ ማርክ 4 እንደ ዋና ካሜራ ድጋሚ ለመጠቀም የሚገደዱት። በአንጻሩ ደግሞ ለዘመናዊ አውቶ ፎከስ፣ ለቪዲዮና ለስቱዲዮ ካነን አር ተመራጭ ነው። የእናንተም ማወዳደሪያ ደግሞ ኮሜንት ላይ አስቀምጡልን። በዚሁ ላይ እነዚህንና መሰል ካሜራዎችን የምትፈልጉ በውስጥ አዋሩ።